በገና በጥምቀት እና የአዲስ ዓመት አካባቢ እስከ ጥቅምት ድረስ እሸትና አገዳ እየተበላ ሁሉ የሚቀጥልበት መስቀልን አልፎ የትግል ጨዋታ በጣም ዝነኛ ጨዋታ ነው። በዚህ እንግዲህ በራያ አካባቢ በተለይ ከ1974 እኛ በምንሰማው በቅርቡ እስከ 81 በጣም ታዋቂ ሰዎች እና ብጤ በርህ አላማጣ አካባቢ ለምሳሌ ፋጫ ንጉስ አድህና ንጉስ ቃሽ የሚባል ደዮ አካባቢ በራያ አካባቢ ተወዳድረው ከዚያ በወቅቱ ወደ ወሎ ክፍለ ሀገር እየሄዱ ያን ወክለው 6 ጊዜ ሄደው 6 ጊዜ አንደኛ ሁሉ እየወጡበት የነበረ ነገር እንዳለ ሰማለሁ። በወጣቶች አካባቢ ደግሞ ስናይ እንደ ንጉስ ካህሳይ ያላማጣ ጃሃንራ በጣም ጎበዝ ትግል አዋቂ ነው። በተለያዩ ቦታዎች ክልልን እየወከለ ሁሉ የተጫወተበት ጊዜ አለ። በአንድ ወቅት ራሱ አዲስ አበባን ወክሎ 1991 ዋንጫ ሜዳሊያና ዋንጫ አስገኝቷል። እሱን የሚታገል አንዴ ሲያሸንፍ አንዴ ሲሸነፍ ራያ አዘቦ ላይ መሐመድ የሚባል መሆን ጽጋ አካባቢ የሚኖር በጣም ጎበዝ ትግል የሚታገል ወይም እሺ የሚችል ሰው ወጣት ልጅ እንዳለ አውቃለሁ። በአጠቃላይ የወንዶቹ ሆፎይ በራያ አዘቦ መሆን ማጫው አካባቢ ወይም ትግል ምንለው በወጀራት አካባቢ ሆፎይ ተብሎ ነው የሚታወቀው። ሁሩብ የሚባል አለ ከጫፍ እስከ ጫፍ የሚታወቅ ድንጋይ ሰበር የሚባል አለ። ጅራፍ ግርፊያ በጣም የሚገርመው ወኔን ጀግንነትን አሁን የክላሽ ጥይት ድምጽ የኳኳታ ብዙ ጊዜ ምንም አታልና ያለች በግርፊያ ያሁሉ ጩኸትና እንትን ለምዳቸው የመጣችሁ እያሉ አንዳንድ ሰዎች ሁሉ በቀልድ ሲያዋዙ እንሰማለና ግርፊያ የሚፈተንበት አይሸሽም እንትን አይለም ፊት በፊት ሆነው ተፋጠው ነው የሚጋረፉትና ሰውነታቸው ዝም ብሎ ማንጓት ድምጽ ማሰማት ሳይሆን ጅራፍ ፊት ለፊት በዱላ ብቻ በመመከት የሚጋረፉበት የጅራፍ ግርፊያ ባህል አለ። ፈረስ ግልቢያ ፈረስ ጉግስም አለ። እነዚህ እና የመሳሰሉት ነገ በጣም ባህላዊ ጨዋታዎች ናቸው በራያ አካባቢ እና ወጉ ባህሉ ብዙ ነው። ይሄ ልዩ የሚያደርገው የተለየ ያመጋገብ ስነ ስርዓትም አለ። በመሰረቱ አንድ ማህበረሰብ ራሱ የቻለ ነው ወይም ደግሞ በዚህ ሁኔታ ይታወቃል ካልን ፉድ ሃቢት ወይም ደግሞ ያመጋገብ ስነ ስርዓት የሚባል ነውና ራያ አካባቢ መንገሌ በወተት በጣም የታወቀ ክብር እንግዳ ሲመጣ የታወቀ የምታከብሩት የምትወዱት ሰው ሲመጣ መንገሌ በርጎና በወተት ይጋበዛል። ሌላው ደግሞ አሁን እየቀረ መጣ እንጂ ዋለምቢታ የሚባል የሚገርም አሰራር ያለው ከገብስ በደንብ ተፈትጎ ማሽላ ደጋሊት ወይም አቦላ የሚባለው ተፈትጎ ተቀቅሎ ከዚያ ትንሽዬ ዱቄት ተደርጎበት በዚያ በደንብ አርጎ ከተሰራ በኋላ መጨረሻ ላይ በእርጎ በንጥር ቅቤ በተለያዩ ቀርቦ የሚበላ በጣም ጣፋጭ ምግብ እንዳለ ይታወቃል። እዚያም ጨዋቃ የሚባልም እንደዚሁ። በመጠጥ ዙሪያ ስናወራ ያው እንግዲህ የራያ ሰው የራያ ልጅ ወተት የጠገበ ወተት ይጠጣ ይባላል። ወደ ራያ ጻበ ጸገብ ይባላል በራያ። ያ ለምን ሆነ እንዴት ተባለ ነው ዋናው ትልቁ ነገር ዛሬ የምናወራው። የራያ ልጅ ወተት የሚጠግበው ከቤትም ከቤት ውጭም ነው። በተለይ ቤት ብዙ ልጆች ብዙ ቤተሰብ ባለበት ያን ያህል ተትረፍርፎ እንደሚፈለገው ላይሆን ይችላል። በጣም ሀብታምና በከብት የታወቁ ቅድም እንደዘረዘርኩት ከሆነ ቤትም የሞላ እንዲያውም ሰው ከሰው ተርፎ ጥጆች የሚጠጡበት አጋጣሚ አለ። ነገር ግን ወጣቶች በተለይ የራያ ወጣቶች ወጣ አጠገብ እንዲባሉ የሚያሰኛቸው አንዱ ትልቁ ነገር ወተት መጠጣት፣ እርጎ መጠጣት፣ ንጥር ቅቤም ሳይቀር የሚጠጡ ወጣቶች እንዳሉ በዚህታ። ሌላው ኮረፌ ነው። ኮረም የደጋ አካባቢ ማጫው አካባቢ ነው የሚታወቀው በብዛት። ወደ ቆላም አሁን እየተለመደ መጥቷል። የኮረም ኮረፌ በሚባል በዘፈንም እና ዳነ ማነው ተጫዋቹ ያለው ከናጡት ይታያል የኮረም ኮረፌ ብሎ ያዜመበት የቬሮኒካ ዳነ አባት የማይረሳ ጉዳይ ነውና ኮረፌ በሁለት አይነት ኖርማል ኮረፌ አለ። ዱቃ ስፔሻል ልዩ እንግዳና በጣም ባህሉ ለሚያውቁት ሰዎች ደግሞ ዱቃ የሚባል በወፍራምና በልዩ ሁኔታ ተሰርቶ ይሰጣል። ሌላው ጠላ ሰዋ ይሉታል። እሱ ደግሞ ከማሽላም ከበቀሎ የሚገርም ከነገፈታው እንደዚህ ያረጉ እንትን ያደረግ ስጠጣው ከመልክ ጀምሮ የሚገርም በአካባቢው
እናቶች በጣም ሙያተኛ እናቶች የሚሰራ ጠላ አለ። ጠጅ በዚያ ደረጃ ይታወቃል። አልፎ አልፎ አረቄና እንትኖች አሉ። ከምንም በላይ ለወጣቱ ብርዝ የሚሆን ወተት፣ የተለያዩ ገንቢ የሆኑ ነገሮች እንዳሉ የሚጠጡ ነገሮችም እነዚህ እንዳሉ ለመጥቀስ ያክል ነው። ያው ነው። የራያ ማህበራዊ ኩነቶች ያው እንግዲህ ብዙ እንደ ኢትዮጵያ ከማንም የኢትዮጵያ አካባቢዎች፣ ክልሎች፣ ህዝቦች እና ብሔረሰቦች የሚመሳሰል ወግ አለ። ይሄም የሰርግ የደስታ ኩነቶች አሉ፣ ማህበራዊ ክንዋኔዎች። በእነዚህ ላይ ያው በተለያየ ሁኔታ መቀራረብም መለያየትም ይኖራሉ። ሰርግ ላይ ለምሳሌ ጥሎሽ በብዛት ትሎት ይሉታል። የወንድ ቤተሰብ ሴቷን ይሸልም፣ ልብስ፣ ወርቅ እንትን ሲያደርግ ጥሎሽ ሲሰጥ የሙሽሪቷ ቤተሰቦች ለወንዱ ቤተሰቦች በተለይ ለአባት ለእናት ሙሉ ልብስ በተለይ እንደዚህ የራያ ልብሶች ቀሚስና ይሄው እንዳያችሁት እኔ እንደለበስኩት ይሸልማሉ። ከዚያ ለልጆቻቸው መተዳደሪያ ብለው ጥሎሽ ይባላል። ትሎት በብር ሊሆን ይችላል፣ በቁም ከብት ሊሆን ይችላል፣ ቦታ የማይንቀሳቀስ ንብረት ሊሆን ይችላል፣ ይሰጣል የሙሽሪት ወላጆች ማለት ነው። ይሄ እንግዲህ ከሌላው አካባቢ ትንሽ ለየት ያለ ሊሆን ይችላል። እንዲሁም ለወንዱ ቤተሰብ ከእህት ጀምሮ ኳይ ትባላለች የምትኩለው አጎ የአባት ቤተሰብ የአባት ወገን የእናት ወገን ተብሎ እንደየአቅሙ ትንሽ ትንሽ በብርም ሊሆን ይችላል የሚሰጥ ነገር አለ። ይሄ በሰርግ ስነ ስርዓቱ የሚከናወን ጉዳይ ነው። ያደጋገሱ ሁኔታ አጠቃላይ ሁኔታው ያው ብዙ የራሱ የቻለ ለየት ያለ ነገርም አለው። ሀዘንም በተለያየ መልኩ ከማናቸውም የኢትዮጵያ ክፍል በብዛት የሚጠጋጋና የሚመሳሰል ነው የሚሆነው። አንዱ ትልቅ ነገር የእርቅ ስነ ስርዓት ቅድምም አንስቼዋለሁ። በወንዝ ሽማግሌዎች፣ በሃይማኖት አባቶች፣ ቃልቻዎች፣ ወዳጅ ዱባርቴ እናቶች እርፎ ማራባ እያሉ የሚያስታርቁትና የሚይዙት ይሆናልና ሰው ሲታመም፣ ሲጣላ፣ ሲታረቅ፣ በነፍስ ጉዳይ ሲያዝ እነዚህ የማህበረሰብ ክፍሎች በጣም ትልቅ ሚና አላቸው። ሽማግሌዎቹ እና ዱባርቴዎቹ፣ ቄሶቹ፣ ሸኮቹ ማለት ነው። በዚህ ሁኔታ በህመም ጊዜ ይጸልያሉ ዱባርቴዎች። ወዳጃ ቱፍታ የሚባል የባህላዊ እምነት እና ክንውን ወይም ኩነቶች አሉ። እዚህ ላይ በጣም ድንቅ ነገር ነው። ከዚህ ተያይዞ የራያ ወጣቶች ኡርና ወይም ጓደና የሚባል ክንውን አላቸው። እነዚህ ሰዎች ብዙ ከብት ያላቸው በአካባቢያቸው ሳርና የሚበላ ለከብቶች ብዙ ግጦሽ በሌለበት ጊዜ ራቅ ወዳለ ቦታ ይዘው ይሄዳሉ። በተለይ በራያ ሙሉ አካባቢ ወደ አፋር የሚሄዱበት ወቅት አለና ጓደናና ራቅ ወዳለ ሳር የሚበዛበት አካባቢ ሄደው ስንቃቸውን ይዘው ቋጥረው ከብቶቻቸውን ነድተው ላም ስትወልድ የሚያልቡበት ከርፎ ይሉታል ማለቢያው፣ ቅል ወተት ማጠራቀሚያው፣ ቅቤ መያዣው፣ እነዚህ ቁሳቁሶች ይዘው የሚሄዱበት ኩነት አለ። የሚገርም ኡርና ወይም ጓደና ነው የሚባለው። እንግዲህ ራያ ጸባጸገብ የሚባለው አንዱ መለያው ቤት ሲኖርም ይጠጣል። ግን ቤት ከብዙ